እስራኤል የአየር ላይ ጥቃት ዘመቻውን በኢራን ላይ የአናብስቶቹ ምድር በሚል ጀምረዋለች። ኢራን ደግሞ የእውነት ቃል 1 እና 2 ከዚህ ቀደም ፈጽማለች። የእውነት ቃል 3ን እንደምትፈጽም ሳይታለም የተፈታ ሆኗል። 100 ድሮኖችን ወደ እስራኤል ድንበር ለጥቃት ወዲያውኑ ኢራን መላኳም ይህንኑ ይጠቁማል። በእርግጥም የዓለም ፖለቲካዊ ውጥረት ወደ 3ኛው የዓለም ጦርነት ሊያመራ የሚችልበት አደገኛው መስመር ያሰመረው እስራኤል አዳሩን በኢራን ላይ የፈጸመችው ጥቃት ነው። እስራኤልና ኢራን የሳይቀድሙን እንቅደም ወታደራዊ ዛቻ ላይ ቢሰነብቱም የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የከፋውን እርምጃ በኢራን ላይ ወስደዋል። የኢራን የኒውክሌርና ወታደራዊ ጣቢያዎች ማዘዣዎች ሲደበደቡ አድረዋል። የእስላማዊት ሪፐብሊክ ኢራን አብዮታዊ ዘብ አዛዥን ሁሴን ሳሊሚን ሳይቀሩ ገድለዋል። ውጥረቱ መካከለኛው ምስራቅ ላይ እንደማይቆም ማሳየው የበዛ ሲሆን ከ100 በላይ ጥቃቶች በአንድ ምሽት ለዛውም በኢራን ላይ 5 ዙር የአየር ጥቃት ወጀብ በዛ ላይ በእነ አያቶላ አሊ ካሚን ላይ 8 የተመረጡ ቦታዎች ለዛውም የኒውክሌር ማብላዮችና ወታደራዊ ኢላማዎች ባላት አቅም ሁሉ ኢራን አጸፋዊ ምላሽ ለመስጠት ተገድዳለች። አያቶላ አሊ እስራኤል ቀንሽን ጠብቂ ሳይሆን ያሉት ለማይቀረው ከባዱ ክንዳችን ተዘጋጅ በመሆኑ የሁለቱ ሀገራት ጦርነት ግልጽ ወደ መሆኑ እንደሆነ የሚያሳይ ያደርገዋል። ከባዱን ጥቃት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህልውናችን ላይ ለተጋረጠ ስጋት ሁሉ እጃችን ረጅም መሆኑን ማሳያ ነው ቢሉትም የኢራን ሁለንተናዊ መሪ አያቶላ ለሚከፈለው ዋጋ ሁሉ እስራኤል ብቻ ሳትሆን አሜሪካም አብራት መታለች ማለታቸው የዳዊት ቤንጎሪያኑ እና የአያቶላዎቹ ጦርነት ከቀጠናው ባሻገር እንዲሉ ያደርጋል። ሰዓት አላን 37 دقيقه Residents of Tehran awoken to the destruction of Israeli airstrikes. ትራምፕ አስፈላጊ ከሆነ እስራኤልን እንጠብቃታለን እናግዛታለንም ካሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ወታደራዊ ውጥረቱን ማባባስ ተገቢ አይደለም በሚል ማውገዛቸው የኢራን አብዮታዊ ዘብ ኃይል በእስራኤል ላይ አንዳች ምላሽ ነገ ዛሬ ሳልል አለኝ ማለቱ ቻይና በእስራኤል ያሉ ዜጎች ለኢራን አደገኛ አጸፋ እንዲያዘጋጁ ማዘዟ ካሚሊም ለከፈው ጥቃቱ እስራኤል መሪሩን ጊዜ ተጠብቅ ማለታቸው የእስራኤል ጦርም ካሁኑ ሰዓት ጀምሮ በሙሉ ዝግጅት ላይ መሆኑንና ህዝቡ በተጠንቀቅ እንዲቆም ማዘዙ መካከለኛው ምስራቅ የሽብር አዳር እንዳሳለፈና ከዛሬው ጥቃት የነገው ከፍቶ ወደ ሙሉ ጦርነት ሀገራቱ የማምረታቸውን ነገር ያስደርግጣል። እስራኤልና ኢራን ከ1 ዓመት በላይ ድንበር ተሻጋሪ ጥቃት ውስጥ ገብተው እርስ በርስ ጥቃት ተሰነዛዝረዋልና ለአንዳች የአየር ላይ ፍልሚያ መንገዱን እንዳስተካከሉት የሚያሳይ ያደርገውታል። ምንም እንኳን እስራኤልና ኢራን ከዚህ ቀደም በአራት ምዕራፍ የተከፈለ ማለትም ከ1948 እስከ 53 ግራ የሚያጋባ ወዳጅ አይሏቸው ጠላት ከ1954 እስከ 1979 የኢራን አብዮት ድረስ ደግሞ በመካከለኛው ምስራቅ እስቲ ወዳጅ ካሉ ጥሩልን ከኛ በላይ ማን አለ ያሉ ከ80ዎቹ እስከ 90ዎቹ መጨረሻ እንዲሁ ውጥረት ከሶቪየት መፍረስ አንስቶ እስካሁን ድረስ ደግሞ አንዲ በኒውክሌር ሌላ ጊዜ በሽብር እየተካሰሱ ከ5 በላይ ግልጽ የአየር ጥቃቶችን የተሰነዛዘሩ አገራት ናቸው። በአሁኑ ሰዓት ደግሞ 5ኛውን የጠላትነት የግንኙነት ምዕራፍ በኒውክሌር አጀበው ሊያስቀጥሉ የሚችሉበት አጋጣሚ ተፈጥሯል። እስራኤል ሉዓላዊነቴን ለማስከበር አማራጩ ይህ ነው ካለች ቴህራንስ ብትሆን አማራጩ ይጠፋባታል ወይ? ቢያንስ እነዛን አስፈሪዎቹን ኒውክሌሮች ለመታጠቅ ከትላንቱ ዛሬ አትገፋበትም ወይ የሚለው ጥያቄ ቢሆንም ምላሹ ግን ያው አዎ ምናልባት ከባዱ የእስራኤል ጥቃት ካላወደማቸው ነው። Today, the Jewish state refuses to be a victim of a nuclear holocaust perpetrated by the Iranian regime. የእስራኤል አየር ላይ ጥቃት በ5 ዙር የጥቃት ማዕበል የተፈጸመ ሲሆን ኢላማዎቹ የኒውክሌር ማብላዮች፣ የጦር ማዘዣዎችና ወታደራዊ አዛዦች ሆነዋል። አያቶላ አሊ ካሚኒም የጥቃቱን ክፋት በግልጽ አስቀምጠዋል። ከአብዮታዊ ዘቡ አዛዥ ሁሴን ሳላሚ በተጨማሪ የተለያዩ ወታደራዊ ባለስልጣናትና የኒውክሌር ሳይንቲስቶች እንደሚገኙበትም ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተቀረጸ የቪዲዮ መግለጫቸው የአየር ጥቃቱ በዋነኝነት ኢላማውን ያደረገው የኒውክሌር ማብላያዎችና የባሊስቲክ ሚሳኤሎችን ኢራን የምታመርታቸውን ስፍራዎች ናቸው በሚል በድል መንፈስ ሆነው ይፋ አድርገዋል። ኔታንያሁ ጥቃቱ በዚህ አይቆምም፣ ዘመቻው እኛን ለማጥፋት እየተዘጋጀ ያለውን ኃይል ለማሰናበት ይቀጥላል፣ የወታደራዊ ዘመቻ መጠናቀቂያ ስጋት ዜሮ ሲሆን ብቻ ነው በሚል በድጋሜ ዝተዋል። They are using the nuclear program for civilian purposes. የእስራኤል ጦር IDF ለታይምስ ኦፍ እስራኤል እንዳረጋገጠው የኢራንን የኒውክሌር መርሃ ግብር ኢላማ ያደረገው የአየር ላይ ዘመቻ በአናብስቶቹ ምድር ስያሜ ተፈጽሟል። የእስራኤል ጦር ኃላፊ ኢያር ዛሚር የኢራን የኒውክሌር መርሃ ግብር የማይቀለበስበት ደረጃ ላይ ደርሶ ነበር፣ እስራኤል ለህልውናዋ ስትል እንዲህ አይነቱን አደገኛ የጣላት አካሄድ ቆማ ልተው አትችልም በሚል ሐሳባቸውን አጋርተዋል። አሁን ላይ የእስራኤል ጥቃቱን እቀጥልበታለሁ ዛቻ እንዳለ ሆኖ የኢራን ፖለቲከኞች ህዝባቸውን እንዲረጋጋ ከመጠየቅ ባሻገር
አፋጣኝ የሚሳኤል ጥቃት ማዕበል ኢራንን ይጠብቃታል በሚል በግልጽ እያስቀመጡ ነው። ኔታንያሁና የጦር አዛዦቻቸው ያሁኑ ጥቃት አይበቃንም ቢሉም ከኢራን በኩል የሚሰነዘረው ጥቃት ቀላል እንደማይሆንና እስራኤላውያንን ዋጋ ሊያስከፍል እንደሚችል ራሳቸው እስራኤል የጦር ሰዎች የመከላከያ ሚኒስትሩን እስራኤል ካትዝን ጨምሮ አምነውበታል። ቢያንስ በ8 አካባቢዎች የተሰነዘረው ጥቃት ዋና ከተማዋን ቴሄራንን፣ ቁልፍ የኒውክሌር ማብላያ ናታንዝንና የዩራኒየም ምርምር ማዕከሉን ታብሪዝን አደጋ ውስጥ የከተተ ነው። ምንም እንኳን አገራት እስካሁን ሚናቸውን ለይተው ከኢራን ጎን ቆመናል ከእንግዲህ ይብቃ በሚል በግልጽ አቋማቸው ባያሳዩም የስትራቴጂክ ስምምነት ውስጥ የገቡት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምላሽና መግለጫ ተጠባቂ ነው። ያው ትራምፕ ቀድሞውኑ ከእስራኤል ጎን መሆናችን ይታወቅልን በማለታቸው የእሳቸው አይጠበቅም። ይህ አደገኛ ጥቃት ንጹሃን ዜጎችን ሕይወት ቀጥፏል። የአብዮታዊ ዘቡን አዛዥ ሁሴን ሳሊሚን፣ የኢራን ጦር ኃላፊ ሙሐመድ ባግሪን፣ የኒውክሌር ሳይንቲስቶቹ ሙሐመድ ማህዲ እና ፈሪዱን አባሲ በአደገኛው ጥቃት ሕይወታቸውን አጥተዋል። ለዚህም ነው ኢራን ቁልፎቹን የኒውክሌር ማብላያ ጣቢያዎችን አስመታለች፣ ወሳኞቹ የኒውክሌር ተመራማሪዎችን አታለች፣ ምናልባት በአፋጣኝ እስራኤል ላይ ጥቃት ለመሰንዘር ዋል አደር ልትል ትችላለች የሚባለው። የማይካደው ግን እስራኤል ላይ አንድም በእጅ አዙር ኃይሎች አንድም በቀጥታ ጥቃት መሰንዘሯ አይቀሬ ነው የሚለው ነው። ማሳያውም አያቶላ አሊ ካሚኒ እስራኤል ሆይ ላስከፊው እና ለመራሩ ምላሻችን ተዘጋጅ ማለታቸው ነው። እንደ የትኛውም አገር የእስራኤልና የኢራን ዛቻ ነው ተብሎ የሚታለፍ ባለመሆኑ እጅጉን ውስብስብ አደጋ ሊያመጣ እንደሚችል ይገለጻል። የኢራን የውጭ ጉዳይ ሚኒስትር ቴሄራንን በእስራኤል ለተሰነዘረባት ጥቃት ምላሽ ለመስጠት ህጋዊ የሆነ መብቱ አላት። በዓለም አቀፍ መርህ መሰረትም ዳር ድንበሯን የማስከበር ግዴታ አለባት። ይህንም ታደርጋለች ማለቱን አንዳች አስፈሪ ጉዳይ ቀኑ ይጠርም ይርዘምም ዓለም ልታይ እንደምትችልና እንድትጠብቅ ያደርጋታል። ያለ አሜሪካ አረንጓዴ ምልክትና ግፊበት ትዕዛዝ እስራኤል ኢራን ላይ ብቻዋን ጥቃት አትሰነዝርም ያለችው ቴሄራን ዋሽንግተንም ኢላማ ትሆናለች ብላለች። በሌላ በኩል የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በዚህ ጥቃት ላይ አሜሪካ የለችበትም በሚል ያስተባበሉ ሲሆን ኢራን በስህተት የአሜሪካን ኃይሎችም ሆነ ፍላጎቶች ከመታች ዋጋ ትከፍላለች ብለዋል። ትራምፕ ቢሆኑ በእስራኤል ላይ ሊሰነዘር የሚችልን ጥቃት አስፈላጊ ሆኖ ካገኘነው እንከላከላታለን ማለታቸው በእርግጥም ዋሽንግተን ከጀርባ የለችበትም ለማለት አዳጋች ያደርገዋል። በዛ ላይ እስራኤል ጥቃት ልትሰነዝር እንደምትችል ትራምፕ መረጃው እንደነበራቸው የሚያሳየው በኢራቅ ላይ ያሉ ዜጎችን ቀድመው እንዲወጡ ማዘዛቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለ40 ደቂቃ ያህል ከተወያዩ በኋላ ኔታንያሁ ኢራንን በተመለከተ ከካቢኔያቸው ጋር መነጋገራቸው ነው። እስራኤል ኢራን ጥቃት እንደምትሰነዝርባት ትረዳለች፣ ቀድመን ተጠንቅቀንበታል፣ ያሰብንበት ጉዳይ ነው በሚል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐሳባቸውን አጠናክረዋል። የሚሳኤልና የሰው አልባ አውሮፕላን ጥቃት እንደሚሰነዘርም እናውቃለን፣ ህዝባችንንም አዘጋጅተናል ብለዋል። 200 ጀቶችን በመጠቀም 330 የጦር መሳሪያዎችን በመቶ ኢላማዎች ላይ አሳክታለች። ውድ የሊቅ ሚዲያ ተከታታዮች እስራኤልና ኢራንን በተመለከተ የያዝንላችሁ ትንታኔ ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን።